ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬ በያዝናቸው ዜናዎችም አሜሪካ በሶማሌላንድ በከፊልም ቢሆን ዲፕሎማሲያዊ እውቅናን ለመስጠት የሚያስችል የመጀመሪያ ደረጃ ውይይትም ከሶማሌላንድ አመራሮች ጋር መጀመሯን ፋይናንሻል ታይምስ ዘግቧል። ሁለት የዩኤስ የባህር ኃይል ተዋጊ ጄቶች በአየር ላይ መጋጨታቸውን ተሰምቷል። ኢራን አዲስ የሰላም እቅድ አቅርባለች። ምንድነው የሚለውን ነገር አብረን እንመለከታለን። ዶናልድ ትራምፕ ምስሎችን ማጋራታቸው ተሰምቷል። ምን አይነት ምስሎች አጋሩ? ምን ትርጉም ተሰጣቸው? የሚለውን የምንመለከት ይሆናል። ወደ ሀገር ውስጥ ዜናም ስናመራ በትግራይ ስም የተመሰረተው አዲሱ ጊዜያዊ ምክር ቤት ወደ መቀለ እንደሚገባም ተገልጿል። አብራችሁን ቆዩም። አሜሪካ ለሶማሌላንድ በከፊልም ቢሆን ዲፕሎማሲያዊ እውቅናን ለመስጠት የሚያስችላትን የመጀመሪያ ደረጃ ውይይት ከሶማሌላንድ አመራሮች ጋር መጀመሯን ፋይናንሻል ታይምስ ዘገበ። እንደ ዘገባውም ከሆነ አሜሪካ በስትራቴጂካዊቷ የበርበራ የወደብ ከተማ አቅራቢያም ወታደራዊ የባህር ኃይል እዝ ለመመስረት የምትፈልግ ሲሆን ይህንን ፈቃድም ለማግኘት ለሶማሌላንድ ይፋዊ እውቅናን መስጠት እንደ አማራጭም እያየችም ይገኛል። በቀይ ባህር ቀጠና ላይ ያለውን የጸጥታ ሚዛንና የአሜሪካ ወታደራዊ ተጽዕኖ ሊቀይር ይችላል የተባለው ይህ ውይይት በአሁኑ ወቅት በመጀመሪያ ደረጃ ላይ እንደሚገኝና የአሜሪካን ባለስልጣናትም ጠቅሶ ጋዜጣው ዘግቧልም። ሁለት የዩኤስ የባህር ኃይል ተዋጊ ጀቶች በአየር ላይ መጋጨታቸውም ተሰማም። በአሜሪካ አይሆዳድ ግዛት የጋን ፋይተር ስካይስ የአየር ላይ ትርኢት 2 EA-18G ግሎወር የባህር ኃይል ተዋጊ ጀቶች በአየር ላይ በድንገትም ተጋጭተዋል። በአደጋው ወቅት በጄት ውስጥ የነበሩ አራቱም ፓይለቶች በሰላም በፓራሹት ዘለው ማምለጥ የቻሉ ሲሆን በአሁኑ ወቅት የሕክምና ምርመራ እየተደረገላቸውም ይገኛል። የአደጋው መንስኤም ለማወቅ ምርመራ እየተካሄደም ሲሆን የክስተቱ አስደንጋጭ ቪዲዮ ምስልም በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያም ሆኗል። ኢራን አዲስ የሰላም እቅድ አቀረበች። አሜሪካ ማዕቀቧን ለማንሳት መስማማቷም ተሰምቷል። የመካከለኛው ምስራቅ ውጥረትም ለማርገብ በሚካሄደው ዲፕሎማሲያዊ ጥረት ኢራን በፓኪስታን አደራዳሪነት ሌላ አዲስ የ14 ነጥብ የሰላም እቅድ ለአሜሪካ ማቅረቧም ተዘግቧል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሲን ነቅቪ ለዚህ ጉዳይ ቴህራን ገብተው አስቸኳይ ውይይት እያደረጉ ይገኛሉ። ኢራን ያቀረበችውም የውሳኔ ሀሳብ ማዕቀቦች እንዲነሱ፣ የደህንነት ዋስትና እንዲሰጣት፣ የታገዱ ንብረቶቿ እንዲለቀቁና በሆርሙዝ ባህረ ሰላጤ ላይ የተጣሉ ገደቦች እንዲነሱም የሚጠይቅ ነው። በአል አረቢያ መረጃ መሰረት ሀገሪቱ የበለጸገው የዩራኒየም ለአሜሪካ ሳይሆን በቅድመ ሁኔታ ለሩሲያ አሳልፋ ለመስጠት ፍላጎት አሳይታለችም ነው የተባለው። ከቀጥታ የካሳ ክፍያ ይልቅም ሰፊ የኢኮኖሚ ማበረታቻዎችንም እየጠበቀችም ነው። በሌላ በኩልም አሜሪካ በኒውክሌር ድርድር ወቅት በኢራን የነዳጅ ኤክስፖርት ላይ የጣለችውን ማዕቀብ ለጊዜው ለማንሳት መስማማቷን የኢራኑ የታስኒም ዜና ወኪል የድርድር ቡድኑን ጠቅሶ ዘግቧል። ይሁን እንጂ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለኢራን ጊዜው እያለቀ ነው የሚል ጠንካራ ማስጠንቀቂያ መስጠታቸውም ይታወቃልም። በተያያዘ ዜናም ዶናልድ ትራምፕ ያጋራቸው ምስሎች መነጋገሪያ እየሆኑ ይገኛሉ። የመጀመሪያው ምስልም ኦርቢት ላይ ሆነው ቀይ በተን ተጭነው የኒውክሌር ቦምብ ጥቃት ሲፈጽሙ የሚያሳይም ሲሆን ይህንን ተከትሎ በኢራን ላይ የኒውክሌር ቦምብ ሊጠቀሙ ይችላሉ ወይስ ሊሆን የሚል ጥያቄ ማስነስቷል። በሁለተኛው ምስል ደግሞ ኢራንን ከሁሉም አቅጣጫ ጥቃት ሲዘነዝሩ የሚያሳይ ሲሆን ይህም በኢራን ላይ ጥቃት ሊከፍቱም እንዳሰቡ የሚያሳይ ነው ተብሎም እየተነገረም ይገኛል። ወደ ሀገር ውስጥ ዜናም ስናመራ በትግራይ ስም የተመሰረቱ አዲሱ ጊዜያዊ ምክር ቤት ወደ መቀለ እንደሚገባ ተገለጸ። ስምረት ባይቶናም፣ አረና፣ ትንሳኤ ሰባ እንደርታ እና ቃንጪ ሀቂ የተባሉ 5 የፖለቲካ ፓርቲዎች እንዲሁም የሐራ መሬት ተዋጊዎች ወታደራዊ ክንፍን ያካተተም የትግራይ ሰላምና ለውጥ ምክር ቤት ትላንት ግንቦት 9 ቀን 2018 ዓ.ም በአዲስ አበባ የምስረታ ጉባኤውን በይፋም አካሂዷል። በጉባኤው ላይ የተገኙት ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም በትግራይ ክልል ላለው ወቅታዊ ሁኔታም በአጭር ጊዜ ውስጥ መፍትሄ መበጀት እንዳለበትም አሳስበዋል። አዲሱ ምክር ቤትም በቅርብ ወደ መቀለ እንደሚገባና ለህዝቡ የተመረጠ ቋሚ መንግስት እስከሚመሰረት ድረስ ብቻ ክልሉን የማስተዳደር ጊዜያዊ ሚናውን እንደሚወጣም አስታውቀዋልም። ብሔራዊ ባንክ የ500 ሚሊዮን ዶላር
ዶላር የውጭ ምንዛሬም ጨረታም ነገ ያካሂዳል። የኢትዮጵያ ብሔራዊ ባንክ ነገ ግንቦት 11 ቀን 2018 ዓ.ም 500 ሚሊዮን የአሜሪካን ዶላር ለጨረታ እንደሚያቀርቡ በይፋም አስታውቋል። ይህ ግዙፍ የልዩ ጨረታ ምንዛሬም በሀገሪቱ የፋይናንስ ገበያ ላይ ከፍተኛ መነቃቃት ይፈጥራል ተብሎም ይጠበቃል። ፍላጎቶች ያላቸውን ባንኮች በውስጥ መስሪያ ቤት የመጨረሻ ሰነዶችን በኢሜል መላክ ይችላሉ ተብሏል። የጨረታውንም ሰዓት በተመለከተም ነገ ጠዋት ከ4 ሰዓት እስከ 6 ሰዓት ውጤቱም ደግሞ ነገ ከቀኑ 9 ሰዓትም ነው ተብሎ ተገልጿል። ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት እጠይቃለሁ። እስከዛውም መልካም ጊዜ